አንዲት ሴት ነፍሰ ጡር ሆና ወይንም እርጉዝ ሆና ብትፈታ ኒካው ይወርዳል ወይንስ አይወርድም ትላለች? ኒካው ይወርዳል። ልብ ብላችሁ ስሙኝ። ፍች መቼ ይፈቀዳል መቼ ተከልክሏል የሚለውን በደንብ አዳምጡኝ ልንገራችሁ። አንደኛ የሚፈቀድበት ጊዜ እርጉዝ ሆና መፍታት ይቻላል። ከሀይድ ጽድት ብላ ሳትገናኛት በፊት መፍታት ይቻላል። ከወሊድ ደም ጽድት ብላ ሳትገናኛት ያኔ መፍታት ይቻላል። የማይፈቀድበትስ ሀይድ ላይ ያለች መፍታት አይቻልም። የወሊድ ደም ላይ ያለች መፍታት አይቻልም። ከሀይድ ጸድታ ከዚያ ተገናኝተሃት ያኔ መፍታት አይቻልም። እንደገና እንዳዲስ ሀይድ አይታ እስክትጸዳ ድረስ እንደገና እንዳዲስ ሀይድ አይታ ከዚያ ስትጸዳ ሳትገናኝ ያኔ ትፈታታለህ። ይሄ ነው። ይሄን ልናውቅ ይገባል። እሺ ዒዳቸውስ እንዴት ነው? ዒዳ የሚባለው አንዲት ሴት ከተፈታች በኋላ ምናምን በቃ የምትቆየው የቆይታ ጊዜ ማለት ነው። እርጉዝ የሆነች ሴት ዒዳዋ ምን ያክል ነው ከተባለ ለምሳሌ እርጉዝ ሆና ተፈታች፣ ዒዳዋ ምን ያክል ነው? ስትወልድ ጊዜ ያልቃል ዒዳዋ። ወኡላቱል አሕማል አጀሉሁነ አን የضዕነ ሐምለሁነ አለላህ። እርጉዝ የሆኑ ሰዎች ዒዳቸው ልጁን መውለዱ ነው አለ። ስለዚህ ልጁን ልክ እንደወለደች ዒዳዋ አልቋል ማለት ነው። ሁለተኛ የተፈታች ሴት ዒዳዋ ምን ያክል ነው? ሀይድ የምታይ ከሆነች 3 ሀይድ በተከታታይ ማየት ነው ዒዳዋ። ለምሳሌ ፈታት እርጉዝ ሳትሆን ዝም ብሎ ማለት ነው። የዛኔ ዒዳዋ ምን ያክል ነው? 3 ሀይድ ማየት። አላህ ሱብሓነሁ ወተዓላ ምን አለ? ወልሙጠለቃት የተረበስነ ቢአንፉሲሂን 3 ቁሩ። የተፈቱ ሴቶች 3 ሀይድ ይጠብቃሉ ብሏል። ሁለተኛ ሀይድ ማየት ያለፈባት እድሜዋ ወይንም ሀይድ ለማየት ያልደረሰች ህፃን ልጅ፣ እነዚህስ ከተፈቱ በሀይድ እንዳይቆጥሩ 3 ሀይድ ላይ ማየት አይችሉም። ስለዚህ እንዴት ነው የሚቆጥሩት? 3 ወር ከተፈቱ በኋላ 3 ወር። አላህ ቁርአን ላይ ምን አለ? ወላሂ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ 3 አሽሁር ወላሂ ለም ይሒድ። እነዚህ ሀይድን የማየት የማይችሉና እንዲሁም ደግሞ ሀይድ ለማየት ያልደረሱ ህፃናቶች ዒዳቸው 3 ወር ነው አለ። ግልጽ ነው። እንዲሁም ባሏ የሞተባት ሴት ደግሞ ዒዳዋ ምን ያክል ነው? 4 ወር ከ10 ቀን። ይህን ይመስላል። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።